ስሜ ጌቱ ታግሉ እባላለሁ። በዚህ ስራ ላይ እኔ ቆየሁት በእንቁላል እና በቅቤ ስራ ከ40 ትንሽ ወደ 16-17 በዚህ ዋጋ ነው እየሰሩ ያለውና ብስሚላህ እኔ ሱልጣን እባላለሁ። አካባቢው እፎይታ የሚባል የገበያ ማዕከል አካባቢ ነው የምገኘው። የስራ ሁኔታ ያው ሸቀጥ የምሰራው ረጅም ጊዜ ሸቀጥ መስራት ከጀመርኩኝ ያው እንደምታዩት ከጊዜ ጊዜ ትንሽ ለውጥ ቢኖርም አሁን ያለው የገበያ ዋጋ ከ2 ወር በፊት የነበረው የዘይት ዋጋ ተመሳሳይ ነው። መኮረኒ ውስጥ ፓስታ እንደውም ከዛ ወር በፊት ከነበረው ዋጋ ምስር ዋጋ ለውጥ አሳይቷል። ዝቅ ብሏል። ከአይኔ ያየሁት በትክክል ነው። እስከ 290-300 ብር ድረስ ገብቶ ነበር። አሁን በተለይ የውጭ ምስር ጥሩ ነው። እስከ 200 ብር ድረስ በኪሎ ይሸጥ ነው። ይሄ ጥሩ ነገር ነው። አመሰግናለሁ። ስሜ ሸምሱ ዘውዱ ይባላል። እፎይታ ማዕከል ውስጥ ነው የምንሰራው። በእፎይታ በገበያ ማዕከል ውስጥ ነው የምንሰራው። ያው ንግድ ፍቃድ ያወጣና ህብረተሰብ ልናገለግል ነው። ነገር ግን በአሁኑ ሰዓት ዘይቱንም ዱቄቱንም መኮረኒውንም ሁሉን ነገር በአግባብ አምጥተን ለህብረተሰቡ እያስተናገድን ነው። የዋጋ ውጣ ውረድ በአሁኑ ሰዓት የሚታይ አይደለም። ጥሩ ነው። በዚሁ ቢቀጥል እንላለን። ጥሩ ነው ያለው ሁኔታ። ዋጋ ውጣ ውረድ የለውም። በአሁኑ ሰዓት ተስተካክሏል ማለት ይቻላል። ምክንያቱም ያው ያለው ሁኔታ ነው። ካለው ሁኔታ ጋር የምንጓዘው በአሁኑ ሰዓት መንግስት እያደረገ ያላቸው ነገሮች በጣም ምርጥና ምርጥ ነው። ያው የምንሰራውም ግብሩም የምንከፍለው ያው የሚታይ በጋድ የሚታይ ነገሮች እያደረገ ስለሆነ ማድረግ የሚገባ ነገር ሁሉ ለማድረግ ከመንግስት ጎን ለመቆም እኛ ዝግጁ ነን። ከበፊት አንጻር በጣም ጥሩና ጥሩ ነው፣ እየተስተካከለ ነው። ህብረተሰቡንም በአግባብ እያገለገለ ነው። ሁሉም መጥቶ አግባብ ደህና ነው፣ እየቀነሰ ነው፣ እየወረደ ነው። አልሐምዱሊላህ በጣም ጥሩ ነው። የምርት እጥረትም የለም። የምርት እጥረት የለም። የፍራንክ እጥረት እንጂ የምርት እጥረት የለም። ህብረተሰቡ በአግባብ የተገለገለ ነው። ምንም ችግር የለም።